ሊቀ ካህን ሆኖልኛል ሊቀ ካህን ሊቀ ካህን ሆኖልኛል ሊቀ ካህን አማላጄ የጥሩን ግድግዳ ላይ አዳግም አንዴ አፈራርሶ ጣለው የመዳን ቀንዴ ለንስ ሆኖልኛል ታዳግና ቤዛ በእርግጥ ኢየሱሴ ኃያል ነው ስበዛ የጥሩን ግድግዳ ላይ አዳግም አንዴ አፈራርሶ ጣለው የመዳን ለንስ ሆኖልኛል ታዳግና ቤዛ በእውነት ኢየሱሴ ኃያል ነው ስበዛ ሊቀ ካህን ሊቀ ካህን ሆኖልኛል ሊቀ ካህን ሊቀ ካህን አማላጄ አማላጄ የዘላለም ወዳጄ አማላጄ ሊቀ ካህን ሊቀ ካህን ሆኖልኛል ሊቀ ካህን ሊቀ ካህን ሆኖልኛል ሊቀ ካህን አማላጄ አማላጄ ይገርማል ስነሳ ማንም አልጠበቀ ደምግባት የሌለው ነበር መምሰል ድንገት ጥሶ ሄዶ እኔን ማስታሰብ ጠላት እንዲመጣ አሳልፎ ሰጠው ይገርማል ስነሳ ማንም አልጠበቀ ደምግባት የሌለው ነበር መምሰል ድንገት ጥሶ ሄዶ እኔን ማስታሰብ ጠላት እንዲመታ አሳልፎ ሰጠው ሊቀ ካህን ሊቀ ካህን ሆኖልኛል ሊቀ ካህን ሊቀ ካህን ሆኖልኛል ሊቀ ካህን አማላጄ አማላጄ ዘላለም ሊቀ ካህን ሊቀ ካህን በሚያገለግሉት በነቢያቱ አፍ የተነገረለት በዘመናት ምዕራፍ እንደተባለለት እንደተተባለ እግዚአብሔር ለአብርሃም በቃል እንደማለ በሚያገለግሉት በነቢያቱ አፍ የተነገረለት በዘመናት ምዕራፍ እንደተባለለት ድንገት ተተባለ እግዚአብሔር ለአብርሃም በቃል እንደም ሊቀ ካህን ሆኖልኛል ሊቀ ካህን ሊቀ ካህን ሊቀ ካህን አማላጄ አማላጄ የዘላለም ወዳጄ አማላጄ የዘላለም እነርሱ እንዳይኖሩ ሞት ቀደራቸው የሆኑ ብዙዎች ናቸው እርሱ ግን ዘላለም ሚኖር ስለሆነ ዘውትር ይኖራል ለኔ የማል እነርሱ እንዳይኖሩ ሞት ከልክሏቸው ካህናት የሆኑ ብዙዎች ናቸው እርሱ ግን ዘላለም ሚኖር ስለሆነ ዘውትር ይኖራል ለኔ የማል ሊቀ ካህን ሆኖልኛል ሊቀ ካህን ሊቀ ካህን ሆኖልኛል ሊቀ ካህን አማላጄ በፍቅር የተሞላ እውነተኛ ወረት የማያውቅ እውነተኛ ስከዱ ማትከዳ እውነተኛ እታመንሃለሁ
ይኸውላችሁ ኢየሱስ ክርስቶስ ሄድ መከራን እያየ ሐሳብ አይቀይርም። አንተን ስወድህ እንደዛ ነው፣ እኔን ስወደኝ እንደዛ ነው። ሐሳብ አይቀይርም። እስከ መስቀል ሞት ይወደኛል ሚል እጁን ከፍ ያርግ። እስከ መስቀል ሞት። ይኸውላችሁ እኔ በጣም ከሚገርመኝ ነገር ልንገራችሁ። ኢየሱስ ምናልባት የምወዳችሁ ሰው ቢኖር ለእናንተ ቢኖር ሐሳብ ሊቀይር ይችላል። የሆነ መከራ የሆነ ነገር ሲሆን የሆነ ነገር ሳይመቸው ሲቀር ምናልባት አንተም ሳትመችለት ሊሆን ይችላል። ያን ሲሆን ሐሳብ ሊቀይር ይችላል። ለኔ ለኃጢአተኛው ለኔ ሊሰቀል ሲሄድ እኔን ሲወደኝ መከራ ሲበዛበት ሲተፋበት በጥፊ ሲገረፍ እስከ መስቀል ሞት ለፍቅር ይታመናል። እሱ ለኔ የሚታመንልኝ እሱ ነው የሚል እሱ እውነት 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 እሱ እውነተኛ ነው። እሱ እውነተኛ ነው። ስትወደድ ትወድ ሐሳብ አይቀይርም። መቼም ሐሳብ አይቀይርም። እስከ መስቀል ሞት ታመነልኝ። እስከ መስቀል ሞት ሲተፋ ሐሳብ ሳይቀይር ምንም እኔ ኃጢአተኛ ነኝ ማንም ሰው አይቶኝ ኃጢአተኛ ነህ ብሎ ነው ማለፍ የምችለው። ግን አንተን ሲያይ ጌታ ሐሳብ ሳይቀይር ለጻድቅ ሰው አይደለም እላችሁ፣ የሆነ ጥሩ ለሚሰራ ሰው አይደለም፣ ለኔ ለኃጢአተኛው ነው። ምናልባት ጽድቅ ካላችሁ አላውቅም። እኔ ከሰው የሚቆጠር ጽድቅም አይደለም። ሲጀምር አምላክ የሰራው እሱ ነው። የጽድቅ ሥራ ጨርሶ የሰራው ታማኝ ነው እሱ። ሐሳብ ሳይቀይር ፍቅር እውነት እውነት በጥፊ ሲመታ ሐሳብ አልቀየረም። ፍቅር ነው እሱ። ኢየሱስ ጌታ ነው። ኢየሱስ ይወዳችኋል ወይ? ኢየሱስ ይወደናል ወይ? ኢየሱስ እውነተኛ ነው ወይ? በፍቅር ሐሳብ ይቀይራል ወይ? አይቀይርም። እሱ ሲወደኝ ይታመናል። እሱ እውነት ይታመናል። ለዚህ ነው ታማኝ ነው እሱ ያለው። ቃል አይደለም፣ የሆነ ንግግር አይደለም። የሰጠን ነፍሱን ነው እስከ መስቀል ሞት። ሃሌሉያ! ኢየሱስ ያድናል። ኢየሱስ ያድናል። ኃጢአትን የመሰለ በሽታ ጨርሶ ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ የሞተለት ሰው እስቲ ነፍሱን የሰጠው ሕይወት አግኝቻለሁ ዛሬ እንጠራዋለን። በዚህ መዳን ውስጥ ያልተቀላቀለ ይህንን መዳን ያላየ ሃሌሉያ ከፍ
ሰጥቶ ሄደ የርስቴን መንፈሱን ላከልኝ የነፍሴ ማደሻ የዘላለም ሕይወት ማዳ መንገዱን አሳይቶን የማያፍርስ ለኔ መሞቱን ለኔ መሞቱን ደስታ ራሴን አላቀርብ የሚያልቀው ተዋልታ በመጠበቂያዬ ላይ እርሱን ጠብቃለሁ። አይቀርም ይመጣል፣ አይቀርም ይመጣል። ጌታን አምናለሁ። ኢየሱስ ያድናል። ይኸውልህ አንድ መልእክት ላሳለፈ ኢየሱስ ያድናል። ይኸውልህ ምናልባት ካፈርክ ተው፣ እኔ በኢየሱስ አላፍርም። ያ ማለት ይኸውልህ ኢየሱስ ክርስቶስ እርቃኑን ለመታየት መስቀል ላይ ልወጣ ካላፈረ እኔ ደግሞ ኃጢአተኛው እኔ እንዴት አፍራለሁ? ለኔ ሞቶልኛል ኢየሱስ። ካፈርክ ቤት ግባ፣ ኢየሱስ ለኔ ሞቶልኛል። ቀጥል ቀጥል። ተስፋ ሰጥቶ ሄደ የርስቴን መያዣ መንፈሱን ላክልኝ የነፍሴ ማደሻ የዘላለም ሕይወት ማዳ መንገዱን አሳይቶን ሄደ። ተስፋ ሰጥቶ ሄደ የርስቴን መንፈሱን ላክልኝ የነፍሴ ማደሻ የዘላለም ሕይወት ማዳ መንገዱን አሳይቶን ሄዷል። ለኔ መሞቱን ለኔ መሞቱን የኔ መጀመሪያ ብሎ መጨረሻ ከምንም ከማንም በላይ ኢየሱስ ነው ጌታዬ። አሁን አውቀ የሚረባኝን በኑሮዬ ሁሉ ክብር ያለብኝ የኔ መጀመሪያ ብሎ መጨረሻ ከምንም ከማንም በላይ ኢየሱስ ነው። ለኔ መሞቱ ለኔ መሞቱ መሸም ያለብኝን
መጨረሻ ከማንም በላይ ኢየሱስ ነው። አሁን አውቄያለሁ ወረባየር በኑሮዬ ሁሉ መሸነፍልኝ የኔ መጀመሪያ ብሎ መጨረሻ ከምንም መሞቱ ነው የኔ መሞቱ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ያድናል። የዘላለም ሕይወት ያለ እርሱ የለም። እውነትን አምላክ ከመሰከረው ሌላ እውነት የለም። እግዚአብሔር ከመሰከረው ሰው የመሰከረው እውነት ካላችሁ፣ ሰው የተናገረው እውነት ካላችሁ ይሄ ውሸት ነው። ኢየሱስ አምላክ የመሰከረ አብ የመሰከረ እውነተኛ የእግዚአብሔር ልጅ እሱ ሕይወት ነው። እሱ እውነት ነው። እውነት ማን ነው? እውነት ማን ነው? ኢየሱስ ያድናል። መንገድ ማን ነው? መንገድ ማን ነው? ሕይወት ማን ነው? ኢየሱስ ነው። ሃሌሉያ! ኢየሱስ ክርስቶስን ያልተቀበላችሁ፣ በዚህ ሕይወት ላይ ያልተቀላቀላችሁ፣ የዘላለምን ሕይወት እየናፈቃችሁ ያላችሁ፣ እውነት የዘላለም ሕይወት ናፍቋችሁ ያለ ምናልባት ዛሬም እንጠራችኋለን። ወደዚህ ኑ። ሰውን አትፍራ። ለራስህ ለነፍስ ስትል ዘላለምህን እየተንከራተትክ እየተሰቃየህ አትኑር። በሥጋ መሰቃየትህ ይበቃል። ዘላለምህን አትሰቃይ። ጌታ ኢየሱስ ይወድሃል።